ጭንቀት ብዙዎቻችን በደንብ አድርገን እናውቀዋለን። ያ በአእምሯችን ውስጥ እረፍት የሌለው ድምፅ እረፍት ሲነሳንና በየሌሊቱ ሲቀሰቅሰን አይተነዋል። ነገር ግን አንዳንዶች ለምንድን ነው ከሌሎች በበለጠ አብዝተው የሚጨነቁት? በዛሬው ዝግጅታችን የሚጨነቁ ሰዎችን አስተሳሰብና ለጭንቀት እንደ መፍትሄ የተሰጡ የሳይኮሎጂ እይታዎችን እንቃኛለን። አብራችሁን ቆዩ። ጭንቀት ለአንዳንዶች በሆነ ሐሳብ ላይ ተመስርቶ የሚፈጠር ሲሆን ለአንዳንዶች ግን አብሯቸው የሚኖር በመሆኑ ዓለምን የሚቃኙበትን እንዲሁም ከሌሎች ሰዎች ጋር ያላቸውን ግንኙነት ሳይቀር ይነካካዋል። ሳይኮሎጂስቶች ጭንቀትን ሲገልጹት የሐሳብና የአእምሯችን ምናብ ሰንሰለት ሲሆን አእምሯችንን ባሉታዊው መንገድ የሚነካና በአንጻራዊነት ልንቆጣጠረው የማንችለው ነው ይሉታል። ብዙ ጊዜም እርግጠኛ ባልሆንበት ጉዳይ ላይና ምናልባት ወደፊት ይደርስብናል ብለን የምንፈራው ጉዳይ ለጭንቀት ይዳርጉናል። ለምን አንዳንዶች አብዝተው ይጨነቃሉ? አንዳንድ ሰዎች ከተለመደው ወጣ ብለው አብዝተው ሲጨነቁ ይታያሉ። ለዚህም ጥናቶች ምላሽ ሲሰጡ ጭንቀት በዘር ሐረግ፣ በአስተዳደግ ሁኔታና ሕይወትን በምንቀበልባቸው መንገዶች ተጽዕኖ ስለሚደረግ ነው ይሉታል። የነርቭ ስርዓታቸው እጅግ ሴንሲቲቭ የሆኑ ሰዎች ፍርሃት ወይም ጉዳት ከሌሎች ሰዎች በበለጠ ሊጫናቸው ይችላል። እንዲሁም በሕይወታችን የተከሰቱ ድንገተኛ የአእምሮ ቁስሎች ማለትም ለምሳሌ ሐዘኖች ሊሆኑ ይችላሉ፣ ጭንቀትን ሊያባዙብን ይችላሉ። ነገር ግን የባዮሎጂ ጉዳይ ብቻ ሳይሆን ማንነታችንም በራሱ ትልቅ ሚና ይጫወታል። ለምሳሌ ሁሉንም ነገር ያለ ስህተት ለማድረግ የሚጥሩ አይነት ሰዎች ጭንቀት ትንሽ ሊበረታባቸው ይችላል። ከጭንቀት በስተጀርባ ያለው ሳይኮሎጂ ምንድን ነው? ጭንቀት በአንድ በኩል ለመዘጋጀትና የገጠመንን ችግር ለመፍታት ሊያነሳሳን የሚችል ጥሩ አጋጣሚ ሲሆን፣ በሌላ በኩል ግን የበዛ ጭንቀት ለአእምሯችን እንደ ወጥመድ ሊሆን ይችላል። ሳይኮሎጂስቶች ኢንቶለራንስ ኦፍ አንሰርቴኒቲ ብለው የሚጠሩት አንድ ነገር አለ። ይህም በሕይወታችን ወደፊት ስለሚሆነው ነገር እርግጠኛ ለመሆናችን ላይ ያለን አቋም ነው። አንዳንድ ሰዎች ወደፊት በሕይወታቸው ስለሚሆነው የሚያውቁት ነገር ከሌለ መረጋጋት ይሳናቸዋል። የወደፊት ሕይወታቸውን ባላቸው ዕውቀት፣ ገንዘብ ወይም ሰዎች ሊሆኑ ይችላሉ በተቻላቸው መጠን በእጃቸው ላይ ሊያደርጉት ወይም ሊቆጣጠሩት ይጥራሉ። ታዲያ አንዳንድ ከባድ ጊዜያቶች በሕይወታቸው ሲመጣ የወደፊቱን ዝም ብሎ መልቀቅ አእምሯቸው ስላለመደው የጭንቀት አዙሪት ውስጥ እንዲገቡ ያስገድዳቸዋል። ምናልባት ቢበላሽስ? ሳላገባ ብቀርስ? እና የተመሳሰሉ የጭንቀት ጥያቄዎች ይፈጠሩባቸዋል። በሌላ በኩል ደግሞ አንዳንድ ሰዎች አሉ የወደፊቱ ላይ ብዙ እርግጠኝነት ባይኖራቸውም የተረጋጉ ናቸው። ብዙ የወደፊቱን መቆጣጠርና በእጃቸው ውስጥ ሊያደርጉት እንደማይችሉ በደንብ አድርገው ያውቁታል። ጭንቀት እንዴት ይጎዳናል? ጭንቀት በአእምሯችን ውስጥ ብቻ አይቀርም፣ በመላ ሰውነታችን ውስጥና በቀን ተቀን ኑሯችን ላይ ይሰራጫል። የጭንቀት ሆርሞኖች ይመነጫሉ፣ እንቅልፍ ይረብሻል እና ከዚህም የከፋው ደግሞ ውሳኔ የመወሰን አቅማችንን የመጉዳት አቅም ስላለው ነው። አንዳንድ ከፍ ያለ ጭንቀት ደግሞ በጣም ጠንቃቆች ወይም ዙሪያችንን በደንብ የምንቃኝ ማንንም የማናምን ገለልተኞች ስለሚያደርገን ከሰዎች ጋር ያለንን ግንኙነት ይረብሸዋል። ጭንቀትን እንዴት እንቆጣጠረው? ጭንቀት ሙሉ ለሙሉ የሚጠፋ ጉዳይ ባይሆንም ነገር ግን እንደሚገባው አድርገን የምንቆጣጠርበት ዘዴዎች አሉ። አንደኛው እግዚአብሔር ነው። ሰው አምላክ ያስፈልገዋል፣ የግድ ያስፈልገዋል። የሰማይ ወፎችን ሳይዘሩና ሳያጭዱ የሚመግብልን ይሄው አባታችን እንጂ እኛ የሚበሉትን እህል መዝነንላቸው አይደለም። ስለዚህ የመጀመሪያው መፍትሄ ስለ ወደፊቱ ባለን እርግጠኛ አለመሆን ላይ እንደዚህ አይነት አምላክ እንዳለን ማወቅና እርሱ ላይ መደገፍ ነው። እኛ ለወደፊታችን ዛሬ ላይ የሆነ ነገር እናድርግ ይሆናል። ነገር ግን የወደፊቱን መቆጣጠር የእርሱ ብቻ የሆነ ጥበብ ስለሆነ ለእርሱ አሳልፎ መስጠት የህይወት አንዱ ጥበብ ነው። ሁለተኛ አእምሮን ማረጋጋት ነው። አእምሯችን ርቆ ከሄደበት ሰብሰብ አድርገነው አሁን ያለው ሁኔታ ላይ እንዲያተኩር ማድረጋችን ጭንቀትን ሲበዛ ይቀንሷል። ብዙ ጊዜ አሁን ስላለው ነገር ማሰብ እንደጀመርን ያን ያህል መጨነቃችን ራሱ እስኪያስገርመን ድረስ እንረጋጋለን። ጥናቶች እንደሚያረጋግጡት ከሆነ በቀን ውስጥ ለትንሽ ደቂቃ እንኳ ይህን መለማመዳችን የፍርሃት አቅምን የሚመታልን ጥበብ ነው።
ለዚህም የሚረዱን ቀላል ልምምዶች በቀላሉ አስተነፋፈሳችን ላይ ትኩረት ማድረግ ወይም ምንም ሳንፈርድ ሐሳባችንን መቃኘት ሊሆኑ ይችላሉ። ሶስተኛው አዎንታዊ አስተሳሰብ ነው። ይህኛው ደግሞ በአእምሯችን ውስጥ ያሉ አሉታዊ አስተሳሰቦችን በአዎንታዊው ለመተካት መጣር ነው። ለምሳሌ እከስርና ሁሉንም አበላሸዋለሁ ከማለት ይልቅ አተርፍና ብድሬን እመልሳለሁ ማለት ለአእምሮ እጅጉን ይጠቅመዋል። አራተኛው የአካል ብቃት እንቅስቃሴ ነው። እንቅስቃሴ ለሰውነታችን ብቻ አይደለም፣ ነገር ግን ለአእምሯችንም ጭምር ነው። እንደ መራመድ፣ መዋኘት፣ ሳይክል መንዳት ያሉ እንቅስቃሴዎች አእምሯችን የጭንቀት ሆርሞኖችን በብዛት እንዳያመነጭ ያግዛሉ፣ እንቅልፋችንን ያሻሽሉታል እና በፈንታው ደግሞ የደስታ ሆርሞኖች አብዝተው እንዲመነጩ ያደርጉልናል። አምስተኛው ሐሳብን መሰብሰብና ማስፈር ነው። ያስጨነቁንን ጉዳዮች ወረቀት ላይ ጽፈን ማስፈር የቱን ልንቆጣጠረው የቱን ደግሞ ከኛ ቁጥጥር ውጪ መሆኑን እንድንለይ ይረዳናል። ሳይኮሎጂስቶች በቀናችን ውስጥ የሚገጥሙን ጭንቀቶችን ከ15 እስከ 20 ደቂቃ ውስጥ ሳይሞላ ብንጽፈውና ሐሳባችንን ብንሰበስብ ሙሉ ቀናችንን እንዳይረብሸን ያግዘናል ይላሉ። ስድስተኛው ስለምንሰማው መጠንቀቅ ነው። ተደጋጋሚ የሆነ መጥፎ ዜና መስማት ጭንቀትን ሊያባብሰው ይችላል። ሶሻል ሚዲያ ላይ ራስን ማነጻጸርም ሊረብሸን ስለሚችል የስክሪን ጊዜያችንን መቀነስና በሚያበረታቱን ለኛ በሚያስቡ ሰዎች ዙሪያ መሆን እጅጉን ይጠቅመናል። ሰባተኛው አለመቻላችንን መቀበል ነው። የወደፊታችንን ለመቆጣጠር የባጤ ቆጡን ማድረግ ትተን አለመቻላችንን መቀበልና እንደምናስበው ጎበዞች አለመሆናችንን መቀበል በራሱ ጭንቀትን በጣም እንደሚያቀልልን ጥናቶች ያመለክታሉ። ስምንተኛው የባለሙያዎችን እርዳታ ማግኘት ነው። እጅግ ከፍ ላለ ጭንቀት ቴራፒ ማግኘት ማለት ሕይወትን እንደሚቀይር ነገር ነው። እነዚህ የዘርፉ ባለሙያዎች እጅግ የዳበሩበት ጉዳይ ስለሆነ ደረጃ በደረጃ አእምሯችን ከገባበት ጉድ ወጥቶ ወደ መደበኛው ስፍራ ራሱን እንዲከት የተለያዩ መንገዶችን ይጠቀማሉ። እንደውም ብዙ ጊዜ የምንወስደው ሕክምና ያጥርና አብዛኛውን ጊዜ ከእንደነዚህ አይነት ሰዎች ጋር ቴራፒ እንድንወስድ የምንደረገው በዘርፉ ያሉ ባለሙያዎች ጥቅሙን ስለሚያውቁት ነው። በስተመጨረሻም ጭንቀት በዓለማችን ዙሪያ ሰዎች ሁሉ ያጋጠማቸው ጉዳይ ቢሆንም ነገር ግን ሊያጠምደን አይገባም። የጭንቀት ሳይኮሎጂን መረዳታችን የአእምሯችን እስረኛ ከመሆን አውጥቶ ጭንቀትን እንደሚያገለግለን መሳሪያ እንድንጠቀመው ይረዳናል። እስካሁን ስለተከታተሉን ከልብ እናመሰግናለን። ይህን ቪዲዮ ጠቃሚ ሆኖ ካገኙት ሰብስክራይብ ማድረግና የደወል ምልክቷን መጫናችሁን አረጋግጡ። እንዲሁም ላይክ እና ሼር ማይረሳ። እኛ እዚሁ ጋር አበቃን። በቸር ቆዩን።